በዚህ ቪዲዮ አያቴን ሰርፕራይዝ የምናረጋት ይሆናል። እንዲሁም በመንገድ የሚገጥሙኝን አንዳንድ ነገሮች አስቀኛቸዋለሁ። እንዲሁም ፈታ ዘና ያለ ጊዜ ይኖረናል ብዬ አስባለሁ። ሰላም ሰላም፣ እንዴት ናችሁ? አሁን ልንወጣ ነው። ከመውጣታችን በፊት ያለውን ስፓት ላሳያችሁ ብዬ ነው እና በጣም ከበድ ያለ ታይም እንደሚኖርና አስባለሁ። እስጋ ሄልሜቱን አጠላልቀናል ይላል ማለት እስጋ ጀለሳለች ናት ይስበላቸው። እንዴት ናችሁ ጋይስ? እንግዲህ ከሆሳና ወደ ሌራ ወር ደግሞ ከሌራ ደግሞ ወደ ከዋዳ ማለት ነው የምናደርገው ጉዞ እና አሪፍ ጊዜ ይኖረናል ብዬ አስባለሁ እና በቪዲዮአችን አብራችሁ እንድትቆዩ ስል በአክብሮት ጠይቃችኋለሁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። የሳይ ያው በትራፊክ ጋር ይፈቀዳል እየነዱ ሰልፊ ማድረግ ያው ለእናንተ ስንል ማንከፍ ነው መስዋዕትነት የለም። አንዳንድ ሰው ምን እያደረጉ የሚል እይታ ነው እያየን ያለው። ጀለሳለች just to say something bro ዋው መንገዳችን እንግዲህ እንደምታዩት ለምለም ያዲያ እንግዲህ ይቻላል ነገሮች እንደምናይ መንገዳችን እዚች ጋር ወድቀን ነበር ለጥቂትና በጣም ተደናግጬ የነበረ ሪአክሽን ነው። ኦ ማይ ጋድ ለጥቂት እኮ ምን ያህል ዋጋ እየከፈለ እንደሆነ Yeah, man. Look at this, man. Look at this. ይነዳለን የታባት እግዚአብሔር አለ። Oh my God. What a video. What a video. What a video. Yes, sir. Oh, man. Oh my God, oh my God, man. The power of nugget. ከበድ ብሏታል። ገፋ እያደረግን ምናምን ባለው ሙድ እንቆሰቅሰዋለን ማለት ይቻላል። ኦኬ ጋይስ እየተኬደለት ነው። ዛሬ አያቴን ሰርፕራይዝ አደርጋችኋለሁ ብዬ አስባለሁ። ያው በትንሽ ቪዲዮ ማለት ነው። የሆነ በቃ መደበሪያ የላቸውም ነገርና ላይክ መደበሪያ ነገር እንደማመጣላቸው ፕሮሚስ ገብቼላቸው ነገር ነበር። ግን ከአንድም ሁለቴ ሄጄ ምንም ያደረኩት ነገር አልነበረም። ሶ በዚህ ዙር ተዘጋጅተው ነው የሚለው ከጀለሶች ጋር ማለት ነው። ኤሳይ አብራችሁን ቆዩ እና ምንድነው አንተ ኧረ ምንድነው ሰብስክራይብ እየተደረገ አይደለም ወገን ምንድነው እያያችሁት ነው። አይ ነው ግን ሰብስክራይብ የሚል በተን አለ ጫን እያላችሁ ይመቻችሁ። ወዳችኋል። ኦኬ ጋይስ ተቃርበናል። ወደ ሌራ የተቃረብን ነው። ሌራ ከሆሳና በ23 ኪሎ ሜትር ርቀት ላይ ትገኛለች። ማለትም በመኪና የ30 ደቂቃ መንገድ ማለት ነው። ኦኬ በጣም ቀዝቀዝ ያለ አየር ንብረት ነው ያለው። ወደ አመሻሽ ስለሆነ እየሄድን ያለ ነው። ሰንሴት ምናምን እናስባለን ካመሸ ያ አሪፍ ጊዜ ይኖረናል ብለን እናስባለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የሳይ ገባለው እና ከፊት እናሳያችሁ ያ ላሽፋችሁማ ኦኬ ጋይስ አሁን ና ያሁኑ ደስ አይልም። መሪ እንዳይሰብት እንዳይሸራት ልጁ ሜዳው አንተ ያው ፈረሱ ያው
ኦኬ ጋይስ አሁን ከሌራ ወጥተን ወደ ከዋዳ እየሄድን ነው። አሁን ከዚህ በኋላ ትንሽ ኪሎ ሜትሮች ነው የሚቀሩን። ኦልሞስት ኦር 3 ኦር 4 ኪሎ ሜትር የሚሆን ነው የምንጓዘው። እስካሁን የነበረን አመጣጥ ትንሽ ከበድ ያለ ነው። ጠበታማ አየር ነበር ላለመዋሸት። ከዚህ በኋላ እስቲ እዛ ያለውን ሪያክሽን ምናምን አያቴ ጋር ያለውን ቫይብ ምናምን አስመለክታችኋለሁ። ቆንጆና ናይስ ታይም እንደሚኖርን አስባለሁ። መንገዱ አልገባችሁም፣ ፒስታ ነው። ጀለስም እየነዳሁ ነው። ፓትሮል ይላል እዛ ጋ ይታያል። ፓትሮል ያለፈው እና ሲያፈጥ ነበር ነው ምን ማን ፒስት እንትኑ ምረት እንጂ አዮ የጎማ የሞተር ጎማ እንትን ላይ ግባ። አይዞሽ አይዞሽ ይቻላል፣ ምንም እንዳትሰማ። አዎ ትንሽ ግን ድንጋይ እየመረጥክ ማለት ትንሽ ድንጋይ ኦ ማይ ጋድ አዎ አይ ባንፈጥንም መልካም ነው። የሚገርምህ ኧረ የትም ገደል ሊሄዱ ይችላሉ። ኖርማል ነው። በስመ አብ ጋይሶች፣ የሁሉ ፈተና እንግዲህ ለእናንተ ለማሳየት ሲባል የሚደረግ ነው። እግዚአብሔር ይጠብቀን ነው የሚባለው። አይዞሽ 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 ጋር አንተና ፊት ለፊት አንተ ብቻ እኔ ጋር ትላለህ። ጋይስ ያው አቢም አለች እዚህ ጋር ካፕቴኗ ሳነች እና አልዋሻችሁም ከዚህ በፊት በዚህ መጥቻለሁ። ኦ ማን አንዴ አቁሞ ጋይስ ምን እንዳገኙ አትጠይቁኝማ። ኢየሱስ ይሄን ማድረጌን አላምንም። Look at this man. Oh my god, I think ሞተር ገጭቶት ነውና ምን የሚያክል ጅብ መሰላችሁ? ሉክ እግረ መንገድ ማለት ነው። ኢየሱስ ማይገጥም ደርሰናል። አሁን ልንገባ ነውና እንደመጣን ላቁ ማለት ነው። Oh my god ማዘር ታውቃለች፣ ምናልባት ከነገረቻችሁ አላውቅም ማለት እንደምንመጣ ብዙ ኢንፎርሜሽን አልሰጠንም። እስቲ ቀስ ብለን እንገባለን ማለት ነው። እስቲ ያለውን ስፓት ላሾፋችሁ። በጣም ረጅም ዓመት ነው የሄዱት ነገረኝ። ሰላም አለ ማዘር አመጣች አረ ኦኬ ያው ቴፕ ባለፈው እንግዲህ በቃሌ መሰረት ያኛውን ለማስተካከል አልቻልንም ነበር። ከአዲስ አበባ ነው ያመጣሁት። ከዚህ ኮሳና አይደለም የገዛሁት። አዲስ አበባ አሪፍ ነገር አለ ተብሎ አሜን አሜን ባትሪም ይወክ በቃ ወተከም ቤስ ከኖ ኤስ ተኩ ጠንቅሰከም ከዛ እንዲም ሾል ያለማለው ያው አሜን ፎሬ እኩል ሞኦም አሜን አኪና ምሽታለች ግንባራ ፊዶ አሜን ኤሉ አሜን ኪን ይሆለች ግንባሪ ፊዶ አሜን ሆጋኮት አሜን ትግስቱም ኢን ሀጎሃን ሀጉታኮት አሜን አን ሄሙይ ሀጉታካ ምሽሶሉስ ውታኮ ምሽሶን ሁሉቻም ግንባራ ምሽሶሉት ዋኡወ አሜን ኢሊ ማኒ አሜን አኔም ሀዋ ክስሊ እንስሙስ ምሽሶኮም ምሽሴ አሜን ዳናም ሉት ግንባራ ፊዶን አሜን ይሉዋም ይታኮበይ አፈ አሜን አሳቦኮበይ አፈ አሜን አን ሀዲይስ ለኡምቤ አረ ተፋፍሮ ሙለ ማጤሳ እና ከቤት ዋሊ ኢሶይ አሜን ዋሊ ኢሶይ አሜን አን ሆረም ኔስ ጎን ቀሉሞ yoyina nadandai numu iyanulan kaba kin qalla moqat takokot gimbara firo amen jistit bey afon kit bey af amen hogit amen kisa beon kak
ኤበን ሀዊቶ ሀዊቲት አሜን ሀዊቲት አሜን ዋሊ ኢሶን አሜን ሊለ አሜን ሙንቲም ሊለ አሜን 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 እሺ አንዳርሽ እንግዲህ አሪፍ ጊዜ ነበር ብዬ አስባለሁ። እኔም ያው ምርቃት ለመቀበል እድል አግኝቻለሁ። እናንተም ያው በትንሽ ነገር አያቶቻችሁ ቤተሰብም ሊሆን ይችላል እናት አባቶቻችሁ ተመሳሳይ ነገር በማድረግ አለ አይደል ማስደሰት መቻል ምርቃት መቀበል በጣም ወሳኝ ነገር ነው ብዬ አስባለሁ። ያው ከማውቀው ለማጋራት እንጂ ያው ብዙ ማውቅ አይደለም ስለዚህ ነገር። ናቲ ዴት ልምድ አለ ከዚህ በፊት? አዎ ላይ ከኔም እንደዚህ ልምድ ባትለው ህይወት ነው እንግዲህ አለኝ። አያቴ ሆሳና ነው የሚኖሩትና ሴት አያቴ ሁሌም በተለይ ግቢ ትምህርት በመማርበት ወቅት ሁሌም እንደት ልምድ ነበረኝ። በቃ እሳቸው መድረግ የመጀመሪያው ዕለት ራሱ ሲሄድ የመጀመሪያው በርግጥ ስፔሻል ነው ያኔ ነው ያደረኩት። ግን ከዛ በኋላ ሁሌ ለብሬክም ስመጣ ኤቭሪ ታይም ለባልም ስመጣ በቃ እንዲመርቁኝ ተነላለውና ጥሩ ነገር ነው። እና አሁን ደግሞ ጌታ ረድቶኝ ስራ ከያዝኩኝ በኋላ ሄዳለሁ ኦኬዥናሊ አልፎ አልፎ ቢዚም ስለሆንኩኝ በጣም ነው ደስ የሚላቸው ምናምን ነው። ሁሌም በቃ አያቶቻችን ከስንሄድ በጣም የሚገርመው በአባቴም በእናቴ በቃ አንተን አገኙክ በቃ መልካም ቃል ማውራት ደስ ይላቸው። እደጉ እንዲሁ ምንም ሳታደርግ ስላዩ ብቻ በቃ መልካም ነገር ዊሽ ማድረግ ደስ ይላቸዋልና በጣም ነው ደስ የሚለው ከነሱ ጋር ጊዜ ማሳለፍ። በተለይ ደግሞ አያቴ በቃ ሜሞሪ ሲነግሩኝ የድሮ የልጅነታቸውን በቃ ታሪክ እንግዲህ ያለ ከጀመረ በቃ የቱ ጋር ነበር ያቆምኩት ምናምን ብለው እንትን ሲሉ ካላስታወስክ ደግሞ ሸግር ነው በደንብ አቴንቲቭሊ መስማት እና በደንብ ደስ የሚል ሜሞሪ ነው። ብቻ ዛሬ ደግሞ የሆነ አያት ጋር መጣን እንዲህ ደስ የሚል ጊዜ እያሳለፍን ነው። ደስ ይላል። ከዚህ በኋላ እንጀምራለን። ብቻ ቆንጆ ቆንጆ ታይሞች ይኖርናል ባመጣት ስፒከር ማለት ነው። ሶ አቢ እንዴት ነው? እስቲ አቢ ሳንተ ልምድ አለ የሆነ እንዲህ ምናልባት ከዚህ በፊት ያው ልምድ አለው ማለት አያቶችን በጣም ነው የምወደው የእናትንም የአባትንም ሁለቱንም በጣም ስለምወደው ኦኬ በደረስኩት እንትን ከቻልኩ በደረስኩት ሰዓት ምርቃት ለመቀበል በቀጥታ አለው በቃ እፈልጋለሁ እና ከዚህ በፊት እንደዚህ ነገር አለ። ኦኬ ያደረኩት ታይሞች አሉ። አዎ እና አንድ ነገር ማለት እንፈልገው አያቶችና እናት አባት እያሉ ከቻለ ጊዜ መጠቀም ነው አለብኝ። በጊዜ አለር መጠቀም ስለ በትንሽ ነገር እነሱ የሚደሰቱ ስለዚህ በቃ በትንሽ ነገር ሰጣነው ትልቅ ነገር የምትቀበለው አሁን እንዳልኩ የሰጠነው ነገር ትንሽዬ ነገር ናት፣ ግን ለነሱ በጣም ብዙ ነገር አድርጎን በዛ ምርቃቱን እንደ ደስታውን የሚሆን እና አያቶችን ብዙ ነገር አድርጋችሁ አይደለም ምርቃት የምትቀበሉ ይሄንን የምሰሙ እና ትንሽ ነገር ማርጋችሁ ከአያቶች ምርቃት ተቀበሉ። አያቶች በህይወት እያሉ ምርቃት ለመቀበል ባይዞ ስለ ምርቃት ስናወራ ብዙ ጊዜ ብዙ ሰው የማያስተውለው ነገር አላት የሚገርም ማለት ነው። ምርቃት ሲባል something የሆነ ፖዚቲቭ ወርድ ብቻ የሚመስላቸው ሰዎች አሉ። ግን ላይክ this power የሆነ ፓወርፉል የሆነ ነገር ነው። በቃ የሆነ አሁን የተመረቁ ሰዎችና ያልተመረቁ ሰዎች እንዲሁ ደግሞ ብዙ ሰዎች የሚረግሟቸው ክፋት የሚያደርጉ ሰዎች ስትመለከታቸው ምናልባት አዳት ሞመንት ብዙ ነገር አፕል ላያደርግ ይችላል። ግን በታይም ጋፕ ደግሞ በታይም ሂደት ኦር ደግሞ የሆነ ከጊዜ በኋላ የሆነ ነገር አፕን አድርጎታል እና ላይፍ ስታይላቸው ላይ የሆነ ነገር አፕን አድርጎታል እና በጣም ደስተኛ የሚባል ላይፍ ከሚኖሩ ሰዎች አብዛኞቹ በእኔ አካባቢ የማውቃቸው ማለት ነው እንዴት ኤክስፒሪየንስ ያላቸው ናቸው። በጣም መመረቅ ምናምን የሚለው ነገር ላይ በጣም የሚያምኑ ማለት ነው። ብዙ ሰው ከኔ ጋር እንደሚስማማ አምናለሁ በዚህ ሐሳብ ማለት ነው። እና ይሄን በማድረግ ላይክ አንደኛ የሆነ ነገን ለማሳመር ብቻ ብላ አይደለም ይሄን የምታደርገው የሆነ እነሱ ዘንድ የምታየው እንትን ራሱ በጣም ደስ ይላል። አላህ ከከተማ ዋጋ ከፍለ መምጣትን ነው የሚመለከቱት እነሱና ወደ ተበዳገር
ቻሌንጅ አለው። ዝም ብሎ የሆነ ብድግ ብለህ መስመጣበት ሆነ ፋሲሊቲ ምናምን የተሟላለት እንትን አይደለም። ግን የዋጋ መክፈሉ ራሱ የራሱ ሆነ ስሜት አለው። በእኛ በኩል በጣም መልእክት ቢሆን ብለን የምናስተላልፈው ሀሳብ ነው። ሁላችሁም ያላችሁን ቤተሰብ አያት ሊሆን ይችላል፣ በቃ ማንም ሊሆን ይችላልና የራሳችሁ የበኩላችሁን አድርጋችሁ ለማስደሰት ብትሞክሩ መልካም ነው ብዬ አስባለሁ። አላብዛባችሁ። ከዚህ በኋላ መዝሙር እንዘምራለን፣ ያውራት እንበላለን እና እረፍት አድርገን ዞር ብለን አንዳንድ ቦታዎች እናያለን ብዬ አስባለሁ። እና በተቻለ መጠን አዳዲስ ነገር አሪፍ ነገር ለማሳየት እንሞክራለን። አብራችሁን ቆዩ፣ የትም እንዳትሄዱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የሳይ ሰላም ቤተሰብ፣ ዛሬ ዴቱ ነው። ዛሬ አዳዲስ ነገሮች ካገኘሁ ለማስቀኘት ሞክራለሁ። ያለሁት ገጠር ነው፣ ፋሚሊ ጋር ማለት ነው። አያቴን በትንሹም ቢሆን ሰርፕራይዝ ለማድረግ እናም ደግሞ ምርቃት ለመቀበል ነው ዛሬ እዚህ የተገኘ ነው። አይ ቲንክ ቆንጆ ጊዜ ነበረ ማታ። ያው ምናልባት ከዚህ ቀድሞ ያለውን ቪዲዮ ተመልክታችኋል ብዬ አስባለሁኝና በመቀጠል ደግሞ እዚህ ጋር የምትመለከቷቸው እያንዳንዱ ነገሮች ማሳው አለ። እናም ደግሞ እዚህ ጋር የምትመለከቱት እንሰት ለአንድ የገጠር ቤተሰብ በቃ ቲፒካል የሆነ በቃ ወሳኝና መሰረታዊ ልንላቸው የምንችላቸው እንደ ግብአት በቃ አንድ ገጠር ስትኖሩ በጣም ወሳኝና በቃ አብሯችሁ ሊኖር ከሚገቡ ነገሮች እንሰት። ተመልሰናል ጋይስ። እዚህ ጋር ተመልከቱ፣ በጣም የምታምር አፕል ማለት ነው። እዚህ ጋር የምታዩት አፕል ትሪ ነውና በጣም በስማም ከምታስቡት በላይ ብዙ ነው የያዘው። ደግሞ ሲያማምሩ ብታዩ በቃ አንዳንዴ በጣም ገጠር ስትኖሩ ትንሽ ወቅት አለው እንጂ እንዲህ አይነት የሚበቅሉ ነገሮች ምናምን አለ አይደል? ከተማ የምትኖሩትም አላ ሙዝ፣ አቮካዶ ምናምን የሚባሉት ነገሮችን እነሱም አክሰስ ማድረግ ይችላሉ ቢካዝ ሶርሱ እነሱ ስለሆኑና ፍሬሽ ደግሞ ሲሆን ሞር ደስ ይላል። በጣም ደስ የሚለው በጣም ቴስቲ ናቸው፣ በጣም ደስ ይላሉ እና ኦርጋኒክም ናቸው በጣም እና ይሄን ላሳያችሁ ስለፈለኩኝ ነው። ይመቻችሁ። ኪሶኮ ምሽሴ ምሽሴ አሜን ኪነ ምሽንቶምስ ዋኢሶን ክርስቶስ ሞመና ሊራሜ ፉናኝ ሊራሜ ፎሪ ሙሩም አሜን አሜን። እሺ ኦኬ ቤተሰብ፣ እስካሁን የነበረው ይህን ይመስል ነበር። በጣም አሪፍ ጊዜ ነበረን ብዬ አስባለሁኝ። ጓደኞቼም እንደዚህ ተመሳሳይ ሀሳብ እንዳላችሁ በጣም እርግጠኛ ነኝ። አጎቴም በጣም እጅግ አድርገን እናመሰግናለን። ያው በምቾት አስጨነቀን
ከመጣ ሶስተኛ ለስላሳችን ነውና አላሰብንም ነበር። ድንገት እሱም እዚህ አሁን እህል ምናምን መሰብሰቢያ ታይም ነውና በዚህ ታይም ነው ድንገት የተገናኘነው። እኛም ድንገት ነው የመጣ ነው። ምንም የነገርናቸው ነገርም አልነበረም። በጣም ምርቃት ተቀብለናል። በጣም ደስ ብሎናል። እናንተ ጋርም ተመሳሳይ ሀሳብ እንዳለ ተስፋ አደርጋለሁ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ ስል በአክብሮት ጠይቃለሁኝ።